የዝንጀሮ ፍቅርና የአማራ ልዩ ኃይል የሰው ልጅ በባህሪው ከአካባቢው ይማራል። በከዚህም በፊት ዝግጅታችን አንድ የዝንጀሮ አባት ወንድ ዝንጀሮ ሲወለድለት ካደገ ስልጣኔን ይቀማኛል ብሎ የገዛ ልጁን ስለሚገድል እናትየው ወስዳ እንደምትሰውረው የፊውዳል ስርዓቶችም እንደ ዝንጀሮ ስልጣን ለመቀማማት እንዴት ወንድም ወንድሙን አባት ልጁን እንደሚገድልና በጎንደሩ ንጉሥ አምባ እስር ቤቶች እንደሚተሳሰሩ አይተን ነበር። ያ እንግዲህ የፊውዳሉ ካምፕ በሰሜን ተራሮች ከሞላው የዝንጀሮ መንጋ ከአካባቢው ዝንጀሮ ወይንም ከዝንጀሮ ጸብ ምን እንደተማሩ ያየንበት ዝግጅት ነበር። ዛሬ ደግሞ ከዝንጀሮ ፍቅር ምን እንደተማሩ እናያለን። ዝንጀሮ በአማራ ክልል ውስጥ በዋናነት የሚገኝ የዱር እንስሳ ነው። ከዚህም አልፎ ለአካባቢው ሰውና ለቱሪዝም ከፍተኛ አስተዋጽኦ እያበረከተ ስላለ ከሀገሬው ሕዝብ ጋር ከፍተኛ ቅርበት ያለው እንስሳ ነው። ሁላችንም በተረትና ምሳሌ እንደምናውቀው የዝንጀሮ እናት ጠዋት ጠዋት ልጇን የምትሸከመው በሆዷ ሲሆን ጠራራ ፀሐይ በሆነ ጊዜ ደግሞ ልጇን የምትሸከመው በጀርባዋ ነው። የዝንጀሮ ፍቅር እንደዚህ ነው። በመሆኑም የዝንጀሮ ልጅ እንዲህ አለ ይባላል። እማዬ እኔ ያንቺ ፍቅር አልገባለኝ። ጠዋት ጠዋት የአየር ጸባዩ ሲቀዘቅዝ ጤዛ ሲሆን በሆድሽ ስር ነው የምትሸከምኝ። ከእንደገና ጠራራ ፀሐይ ሆኖ ጀርባሽን ሲያቃጥልሽ ደግሞ እኔን የምትሸከምኝ በጀርባሽ ነው። ያንቺ ነገር አልገባኝም፣ ነገሩ እንዴት ነው ብሎ አሉ። ከዚህም በፊት የጽንፈኛው ኃይል ፌደራል መንግስቱ መጠናከር አለበት፣ የክልሎች ልዩ ኃይል የሚባል ነገር መፍረስ አለበት፣ የክልሎች ልዩ ኃይል ከመከላከያ እኩል መታጠቅ የለባቸውም ስሉ በተደጋጋሚ ምክረ ሐሳብ ከማቅረብ አልፈው የአማራው ፋኖና ልዩ ኃይል ወለጋ ገብቶ ኦነግን ትጥቅ ማስፈታት አለበት ከማለት አልቦዘኑም። ትላንትና መንግስት መጠናከር አለበት፣ የክልሎች ልዩ ኃይል የሚባል ነገር መፍረስ አለበት ስሉ የነበሩት ዛሬ ላይ አኩሩባት ሰርተው የኢትዮጵያ መከላከያ ሸኔ ነው፣ ለሸኔ ትጥቅ አንፈታም፣ መከላከያውን ወቅተን መንግስት ገልብጠን ስልጣን እንይዛለን ወደሚለው የቀረርቶ ዛር ገብተዋል። ጤዛ ሲሆን ልጇን በሆዷ ፀሐይ ሲሆን ደግሞ ልጇን በጀርባዋ የምትሸከመውን የዝንጀሮ ፍቅር ያስታወሰኝም ይሄው መመሳሰል ነው። መንግስት የሁሉም ክልሎች ከመደበኛ ፖሊስ ሰራዊት ውጪ ያሉት የልዩ ኃይላቸውን ወደ ካምፕ ሰብስቦ ወደ መከላከያ ጨምሮ መከላከያውን አጠናክሮ የውጪ ወራሪ ለመመከት የሚያስችለውን ቁመና ይኑረው፣ የእርስ በርስ ውጊያ ለኢትዮጵያኖች አያስፈልግም የሚል መመሪያ ሲያወጣ ደግሞ መንግስት እኛንን ፍንፍኔ ገብተን ኦነግ የሆነውን ዶክተር አብይን ከስልጣን አባረን ኢትዮጵያን በምኒልክ ሞዴል መልሰን እኛ የምኒልክ ልጆች እንገዛለን በማለት ህዝቡን ለህዝባዊ እምቢተኝነትና ለአመጽ ጥሪ ማድረጋቸውን ታዝበናል። ያውም ጽንፈኞቹ የተጠቀሙበት ዋነኛ ስልት መንግስት ለሁሉም ክልሎች ያወጣውን ወጥና ተመሳሳይ መመሪያ በማዛባት መመሪያው ለአማራ ክልል ልዩ ኃይል ብቻ የወጣ በማስመሰል ህብረተሰቡን ጥርጣሬ ውስጥ ለማስገባት ከፍተኛ ዘመቻ አካሂደዋል። የአማራ ልዩ ኃይልን በበኩሉ በውስጡ ጽንፈኞች ተደራጅተው ስለነበር በተዘጋጀለት ካምፕ ከመግባት ፋንታ ባልተገባ አቅጣጫ በመሰማራት ከኢስ ሰንሰለቱ ተላቆ የያዘውን መሳሪያ እቅፍ ውስጥ ወሽቆ ወደየቤቱና ዘመዱ መበታተኑ ተሰምተዋል። የተወሰኑትም የመንግስት መሳሪያ እንደታጠቁ ወደ አመፀኛው ፋኖ መቀላቀላቸው ታውቀዋል። ከሁሉ በላይ አስገራሚ የሆነው ግን ፋኖ የተባለው ጽንፈኛው ቡድን ለትግራይ ህዝብ ያስተላለፈው የድረሱልኝ ጥሪ ነው። ፋኖ የተባለው ኢመደበኛ አደረጃጀትና ጽንፈኛ ቡድን ለትግራይ ህዝብ ባስተላለፈው የድረሱልኝ ጥሪ መንግስት ፋኖንና የአማራውን ልዩ ኃይል ትጥቅ ለማስፈታት እንቅስቃሴ እያደረገ ስለሆነ የትግራይ ህዝብ በአስቸኳይ ደርሶ እንዲያድነንና እኛም ካሁን በኋላ ህብረት ፈጥረን መንግስት ገርስሰን በአንድነት
ኢትዮጵያን በጋራ እንገዛለን፣ ወንድም የሆነውን የትግራይ ህዝብ ከአማራ ጋራ የሚቆምበት ጊዜው አሁን ነው በማለት መወትወታቸው ህሊና ብስነታቸውና አዙሮ ማያ አንገት አልባነታቸውን ማረጋገጫ ነው። በርግጥ ጉርብትናው ባልከፋ፣ ይሁንና ከናንተ ጋራ መኖር ቀርቶ ከናንተ ጋራ መለመንም አይቻልም ያለው ማን ነበር? ለመሆኑ ፋኖ ማን ነው? በሰሜኑ የሀገራችን ክፍል በተከሰተው የእርስ በርስ ጦርነት ጊዜ ከተሰዉት የሀገር መከላከያ የጦር መሳሪያ እየለቀሙ በመታጠቅ እንዲሁም የቆሰሉ ሰራዊቶቻችንን ውሃ ጠጣኝ ብሎ እየለመነው መሳሪያ ለመንጠቅ ገድሎ ከጠላት ማርኬ የታጠቁት ነው እያለ በፉከራ ያዙኝ ልቀቁኝ የሚለው ፋኖ መሬት ለማስፋፋት የትግራይን ገበሬ ሲያፈናቅልና በቶርቸር እያሰቃየ ገሎ ወደ ወንዝ ሲወረውር የነበረው በሁለት እግር የሚራመድ ያልሰለጠነ እንስሳ መንደር ለመንደር እየዞረ ሴትና ሕፃናትን ሲደፍር የነበረ አረመኔ ለንብረት ዘረፋ እንደ ውሻ ምራቁን የሚያንጀረግገው ጽንፈኛው ቡድን አሁን ደግሞ 4 ኪሎ ገብቼ መንግስት ካልገለበጥኩ አርፌ አልቀመጥም እያለ የፉከራ ዛሩ ተነስቶበት ይገኛል። ያሉሽን በሰማሽ ገበያ ባልወጣሽ እንደተባለው ኢትዮጵያዊ ቀርቶ ዓለም እንዴት እንደታዘባቸው ቢያውቁ አይደለም መንግስት ገልብጠው መንግስትነትን ስልጣን ይዞ ሀገር ለማስተዳደር ቀርቶ አሁን ሳስበው እነኝህን ሰዎች በትክክልም ፍንፍኔ ለመግባት ፍቃድ ሳያስፈልጋቸው አይቀርም እላለሁ። ለመሆኑ የትግራይ ጦርነት የምን ጦርነት ነበር? ትግራይ የተዋጋው ጦርነት የፌዴራሊስቶች ጦርነት ነበር። ከፌዴራሊስት ኃይሎች በጣም የነቃ የተደራጀና ጠንካራ ትግራይ ነውና መጀመሪያ ትግራይን እንስበርና ሌላው ዕዳው ገብስ ነው ተብሎ በይፋ ታውጀው ነው። ትግራይ የተዋጋው ጦርነት የኛን የፌዴራሊስት ኃይሎች ጦርነት ነው። ትግራይ የተዋጋው ጦርነት የክብር ጦርነት ነው። የትግራይ ጀግኖች አባቶች የማንነት ክብራችንን አናስደፍርም፣ ለልጆቻችን ባርነትን አናወርስም ብለው ነው ዋጋ የከፈሉት። ጀግኖቹ የትግራይ ወጣቱ ትውልድም በአባቶቻችን ተከብሮ የኖረው የተፈጥሮ ማንነት አንነጠቅም በሚል የተካሄደ የክብር ጦርነት ነበር። ተፈጥሮ የለገሰንን ጸጋ አንነጠቅም፣ አባቶቻችን ያስረከቡን መብትና ነጻነት አይደፈርም ብለው ነው እንጂ አቶ ልደቱና መሰሎቹ እንዳሉት ጦርነቱ ህወሓት ያመጣባቸው ጣጣ አልነበረም፣ አይደለምም። በዚህ የተሳሳተ ግምት ዛሬ ፕሮስፐሪቲ ፓርቲ በሚሰራው ስራ ነገ እንደ ትግራይ ህዝብ ዋጋ ትከፍሉበታላችሁ የሚለው ማስፈራሪያ ለኦሮሞ ህዝብ አይመጥንም። የኦሮሞ ህዝብ መስመሩን ያውቃል። ዓላማና ግብ አለው። አይሞቀውም፣ አይበርደውም። ትግል የጀመረው በማንም ተደግፎ አይደለም። እንደ ጽንፈኞች ስሞቅ በማንኪያ ስቀዘቅዝ በእጅ አይደለም። ትግሉ በሽኮኮ ታዝሎ አይሄድም። በሰው ሳምባ አይተነፍስም። የኦሮሞ ትግል ወጥና የተረጋጋ ነው። የሰከነ ማድረግ ያለበትን የሚያውቅ ጠላትና ወዳጁን የለየ በመርህና በዓላማ የሚመራ ነው። መሪ መጣ፣ መሪ ሄደ፣ መሪ ከዳው፣ መሪ ታመነለት። ህዝባዊ ትግል እንደ ቅጠል በንፋስ አይወዛወዝም። እንደ አለት በጠነከረ አባቶቻችን አጥንትና ደም እየተገነባ ነው። በወቅታዊ እያሆዬ በሚዲያ ጋጋታና ዘመቻ የሚቀለበስ አይደለም። ነመፎም ቤኩ ሶምባኒን ሶበኒ። ስለዚህ በትግራይ ላይ የደረሰው ነገ በኦሮሞ ላይ ነው በማለት መቀባጠር አይነፋም። ሲጀመር ትግራይ አልተሸነፈም። ለመብት ለህዝብና ለሀገር መስዋዕትነት መክፈል ደግሞ ጀግንነት ነው ብቻ ሳይሆን መታደል ነው። ሌባና አስመሳይ ባንዳ በሆነበት ሀገር ውስጥ ክብርን ጠብቆ መሰዋትን የመሰለ ክብርና ጀግንነት የለም። ኦሮሞ በታሪኩ
የኔናቸው ባላቸው በነ ልደቱ አያለው አይነት አፈቅቤ ሆዱ ጩቤ በሆኑ ሰዎች የተከዳበት እንጂ የጠላት ባንዳ ሆነው ሀገሩን የከዳበት ዘመን የለም። ባንዳው ምኒልክ ኢትዮጵያን በቁም ቀበራት። እናንተም የአባታችሁ ልጆች ናቸውና ይኸውና ዛሬም በኤርትሪያ ሳምባ እየተነፈሳችሁ ዘላቂነት የሌለውን መሪህ አልባ እጀታችሁን ታቅፋችሁ በቁም እንቅልፍ ልባችሁ ትወራጫላችሁ። እርግጠኛ ነኝ እድል አግኝታችሁ ከእንቅልፋችሁ ስትነቁ ራሳችሁን የምታገኙት በደፈራችኋት የትግራዋይ ሴት እግር ስር ተደፍታችሁ ማሪኝ እህቴ ብላችሁ ስትወተውቱ፣ አንገቱን በቆረጣችሁት በወለጋ በእሳት በፈጃችሁት ጉሙዝ ባሰቃያችሁት አገውና ቅማንት በረሸናችሁት ወሎዬ ስር ተደፍታችሁ ነው። የናቁሽ ሁላ ወደ እግሮችሽ ጫማ ይሰግዳሉም አይደል የተባለው? እኛ ኦሮሞዎች ካከበረን ጋራ አክብረን እንኖራለን። እናንተን ደግሞ እንታገላለን። ማን ያሸንፋል? አብረን እናያለን። ለፉከራ ዛር አንንበረከክም። ለማንኛውም ግን ጋሽ ልደቱን በእውነት እናመሰግኖታለን። ምሽጋችሁ የቱ ጋር እንደሆነ ሳትደብቀን እንኳንም ነገርከን። ጸጋዬ አራርሳ ለኦሮሞ ስለተናገረ፣ ለሐቅ ስለቆመ፣ የኦሮሞን አቋም ስላንጸባረቀ፣ በእውቀት ስለገለጸ፣ ንቁ ስለሆነ፣ ስለነቃባችሁ፣ እንደ ከብት ስላልተነዳላችሁ፣ ተንኮላችሁን ስላጋለጣችሁ ከጠቅላይ ሚኒስትሩ ከዶክተር አብይ አህመድ በላይ ዘምታችሁበታል። እኛ ግን ውድ ልጃችን ነው ጸጋዬ አራርሳ የኦሮሞማ ባንዲራ፣ የኦሮሞነት ደማቅ ዓለም በዶክተር አብይም ሆነ በዶክተር ጸጋዬ አራርሳ ላይ የተከፈተው የሚዲያ ዘመቻ እውነታውን አይቀይረውም። ነገሮችን አዛብተው በመንዛት እውነታን ለመቀየር ከመጣር ይልቅስ ራሳችሁን ከእውነታው ጋር ማስታረቅ ይቀላል። ካለምንም ገደብ የመናገር ነፃነት ማለት ካለ ገደብ ሰው የመሳደብ መብት ማለት ግን አይደለም። የመናገር ነፃነት ማለት እንዳስፈለገው ታሪክ የማበላሸት ነፃነት አይደለም። የመናገር ነፃነት ማለት በሀገርና ሕዝብ እንደውም መንግስት ላይ የመንግስት ግልበጣ የማወጅ ነፃነት ማግኘትም አይደለም። ዛሬ ከጽንፈኛው ጎራ ከተሰለፉት ሚዲያዎች የምንሰማው ከፍተኛ የሚዲያ ዘመቻ ግን ከዚህ እየራቀ ነው። በተለይ በሀገር ቤት የሚገኙ የጽንፈኛው ቡድን ዩቱበሮች በሚላክላቸው ዶላር እየሰከሩ የሀገሪቷን ሕገ መንግስት ቀዳችሁ ጣሉት፣ መከላከያው ኦነግ ነው፣ ዶክተር አብይ አህመድ ጠቅላይ ሚኒስትራችን አይደለም፣ ሀገር መመራት ያለበት በፋኖና አማራ ልዩ ኃይል ነው፣ ኢትዮጵያ የአባቶቻችን ርስት ናት፣ አማራ የመንግስት መመሪያ መቀበል የለበትም፣ መከላከያው አማራ ክልል ገብቶ እንዳይወጣ ህዝቡ ታጥቆ መከላከያው መውጋት አለበት፣ መንገድ ይዘጋ፣ መከላከያው አማራ ክልል ገብቶ አይወጣም፣ እዚያው ነው የሚቀረው፣ አዲስ አበባው ተነስቶ ከኛ ጋራ ማመጽ አለበት፣ ስራ ማቆም አለበት ወዘተ እያሉ የመናገር ነፃነትን ከስርዓት ውጪ በመጠቀም ለህገወጥነት ቡድኑ ቢዝነስ ማጧጧፊያ ሚዲያ ዋነኛ የአመጽ ማቀጣጠያ አድርገው እየተጠቀሙበት ይገኛሉ። ሚዲያ መማማሪያና የንቃተ ህሊና ማዳበሪያ ሆነው ለልማትና እድገት አጋዥ መሆን ሲገባው ሚዲያ በስራ የደከመ አእምሮን ማዝናኛ ሆኖ ማገልገል ሲገባው የአመጽ ጥሪ ማስተላለፊያ መድረክ ሆኖ እያገለገለበት ያለ ብቸኛ ሀገር ቢኖር ኢትዮጵያ ውስጥ ብቻ ነው። መንግስት በእነዚህ ህገወጥ አሸባሪ ሚዲያዎች ህጋዊ እርምጃ የማይወስድ ከሆነ መንግስት ራሱ ሰላምን የማስከበር ኃላፊነቱን በመዘንጋት ሀገርንና ህዝብን አደጋ ላይ በመጣድ የነሱ ተባባሪ ተደርጎ ሊታሰብ ይችላል። አሁን ባለው ሁኔታ አሸባሪዎች የሚዲያ ክንፍ፣ የከተማ ሽብር ግብረ ኃይል፣ የዲያስፖራ ገቢ ማሰባሰቢያ ክንፍና ወታደራዊ ክፍል አላቸው። በዋናነት የአሸባሪዎች መገናኛ መድረክ በመሆን የሚያገለግለው መረጃ ቲቪ የተባለው ቴሌቪዥን በሀገር ቤትና በውጭ ሀገር የሚገኙ ጽንፈኛ ዩቱበሮችን በማሰባሰብ በአንድ መድረክ የማገናኘት ስራ ይሰራል። ሰሞኑን ደግሞ በውስጣቸው በገጠማቸው የመፈረካከስ አደጋ
ገጥሟቸዋል። ከነሱ በላይ አምርሮ በኦሮሞ ጥላቻ ናላው የሰከረው ኤርሚያስ ለገሰ ዋቅጅራ የተሻለ አቅም ቢኖረውም የተሻለ ሥራ ቢሰራም የኦሮሞ ደም ስላለው ይጠረጥሩታል። ጽንፈኞቹ በሱ መርካት አልቻሉም። እነሱ በሚፈልጉት ደረጃ ደግሞ ለመጨከን ስብዕናው አልፈቀደለትም። በመሆኑም ኢትዮ 360 የተባለውን ፕሮግራም ለቆ ለመውጣት ተገደዋል። በእርግጥ በሰለጠነ ሀገር ቁጭ ብሎ ካልሰለጠኑ እንስሳት ጋር ናላው ከሚዞርና አንድ ቀን ታሪክና የገዛ ልጆቹ ከሚወቅሱት የሕግ ተጠያቂ ከሚያደርጉት የአሸባሪ ስብስቦች መራቁ በተለይ ለቤተሰቡ ከፍተኛ እፎይታ እንደሚሆን አንጠራጠርም። ኤርሚያስ ለገሰ የወሰደው እርምጃ ተገቢና ትክክለኛ ነው። ኤርሚ በመጽሐፍ ውስጥ ውሎ በመጽሐፍ ውስጥ አድሮ ከማይመጥነው ሰው ጋር ሚዛን ላይ መቀመጡ በፊቱንም ሰውየው የራሱን አቅም የማያውቅ ሞኝ ቢጤ አስመስሎት ነበር። በእርግጥ እኔ በግሌ የፖለቲካ ተንታኝ ኤርሚያስ ለገሰና የካሜራ ፊት ዳንክረኛው ሀብታሙ አያለው በምንም አይነት አብሮ መቀጠል እንደማይችሉ የተረዳሁት በመንግስትና በህወሓት መካከል የተደረገው የሰላም ስምምነት በተሰማ ዕለት ሀብታሙ አያለው እሳት ለብሶ እሳት ጎርሶ ምላሱ ላይ ደምደም እያለው ካሜራ ፊት ቁጭ ብድግ እያደረገው ያሳያት ዳንክራና ያሰማት ፉከራ ነበር። ሀብታሙ የፉከራ ዛር ተጋብቶበት እየተንጨረጨረ ካሁን በኋላ አማራው ከኤርትራ ጋር ህብረት ይፈጥራል በቃ ብሎ ስዝት፣ ኤርሚያስ ለገሰ ደግሞ በተቃራኒው በሰላም ስምምነቱ ተደስቶ ፊቱ እንደማሾ እያበራ ድጋፉን ሲያሰማ የሁለት ዓለም ሰዎች መሆናቸውን ተረድቼ ነበረ። በዚህ አጋጣሚ ውጭ ሀገር ለሚኖሩ ኢትዮጵያኖች ገዳቪው አደራ ማለት የምትወደው ጎፈንድሚ አሰባስባችሁ ለዳንክረኛው ሀብታሙ አያለው የጋዜጠኝነት ትምህርት እንድታስተምሩት ብቻ ነው። ምክንያቱም አንድ ሸማግሌ በስተርጅናው ከሕፃን ልጅ ባነሰ እያሰበ ካሜራ ፊት ቁጭ ብሎ የማያውቀውን ነገር ሲያቦካ እንዴት ዝም ይባላል? መቼስ ከመጠን በላይ ጩኸቱ ሲታይ ሰውየው ሰው የሚሰማ ሰው ባይመስልም የሀገር ልጅ ነው። ጎፈንድሚውን አስቡበት። ኤርሚያስ ለገሰ ዋቅጅራ ግን አዲስ አበቤ የሚል ቲቪ ይዘህ ብቅ ብትል ችግር የለውም። ነገር ግን ፍንፍኔን ከኦሮሚያ ለመነጠል ከሴረኞች ጋር አብረህ ስትራቴጂ በመንደፍ ተጠምደህ ያንን ምጡቅ አእምሮህን ባታባክን ይሻልሃል። ባይሆን ፍንፍኔ ከኦሮሚያ ጋር ተስማምታና ተሳስራ በፍቅርና በሰላም አብሮ የሚበለጽጉበትን ስትራቴጂ ብትነድፍ ለሀገር በረከት ትሆናለ። ቸር ያሰማን። የዝንጀሮ ፍቅርና የአማራ ልዩ ኃይል